ኔታንያሁ የዘር ማጥፋት ወንጀለኛ ነው አሜሪካ ገብቶ ከተገኘ በቁጥጥር ስር ሊውል ይገባል የኒውዮርክ ከተማው አዲሱ ከንቲባ ዞህራን ማምዳኒ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመጪው መስከረም ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ሲመጡ የፍሎሪዳው ፕሬዝዳንት ትራምፕ የፌዴራል መንግስት በቁጥጥር ስር እንዲያውላቸው ጥሪ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ ግን በአሜሪካ መሬት ላይ ኔታንያሁ በፍጹም አይታሰርም ሲሉ ማምዳኒን አጥብቀው ኮንነዋል። በሌላ በኩል በኢራን ጦርነት ህይወታቸውን ያጡ የአራት አሜሪካውያን ወታደሮች አስከሬን በባንዲራ ተሸፍኖ ወደ ዶቨር አየር ሰፈር ሲመለስ ፕሬዝዳንት ትራምፕ በአካል ተገኝተዋል። ጦርነቱ እስካሁን የ18 አሜሪካውያን ወታደሮችን ህይወት ሲቀጥፍ 37.5 ቢሊዮን ዶላር አባክኗል። በተጨማሪም የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በፊሊፒንስ ተገኝተው የኢራን በሆርሙዝ መተላለፊያ ላይ የጣለችው የ20 በመቶ ክፍያ የዓለምን ኢኮኖሚ ያናወጠ ነው ሲሉ ከባድ ማስጠንቀቂያን ሰጥተዋል። በትንታኔው እንመለከተዋለን። አብራችሁን ቆዩ። በአሜሪካ የፖለቲካ ምህዳርና በዓለም አቀፉ ዲፕሎማሲ ግንባር እጅግ ከፍተኛ አውሎ ንፋስ ያስነሳ ያልተጠበቀ ክስተት ተመዝግቧል። የኒውዮርክ ከተማው ከንቲባ ዞህራን ማምዳኒ ማክሰኞ ዕለት በማህበራዊ ገጻቸው ባሰራጩት ይፋዊ የቪዲዮ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመጪው መስከረም ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ በሚመጡበት ወቅት በአሜሪካ የፌዴራል መንግስት በቁጥጥር ስር ሊውሉ እንደሚገባ በይፋ ጥሪ አቅርበዋል። ከንቲባ ማምዳኒ ባስተላለፉት ጠንካራ መልእክት ቤንጃሚን ኔታንያሁ በፍልስጤም ህዝብ ላይ የተፈጸመው አሰቃቂ የዘር ማጥፋት ወንጀል ዋና መሐንዲስና የዓለም አቀፍ የጦር ወንጀለኛ ነው። የኒውዮርክ ከተማ አስተዳደርን ኔታንያሁ ወደ ከተማችን በሚያመጣበት ወቅት የዓለም አቀፉ የወንጀለኞች ፍርድ ቤት ያወጣውን የእስር ትዕዛዝ ለማስፈጸም የሚያስችል ህጋዊ የስልጣን ወሰን አለን ወይ የሚለውን በዝርዝር መርምሯል። የኒውዮርክ ከተማ በራሷ ገለልተኛ የህግ ስልጣን የላትም። ነገር ግን የአሜሪካ የፌዴራል መንግስት ይህንን ትዕዛዝ የመፈጸም ሙሉ ህጋዊ ስልጣን አለው። ስለዚህ የፌዴራል መንግስት አይሲሲን በመቀላቀል ይህንን የእስር ትዕዛዝ እንዳያስፈጽም አጥብቄ ጠይቃለሁ ብለዋል። አክለውም ኔታንያሁም ሆኑ ማናቸውም የጦር ወንጀለኞች በኒውዮርክ ከተማ በፍጹም ተቀባይነት የሌላቸው ሰዎች መሆናቸውን አውጀዋል። ይህ የከንቲባው አቋም ባለፈው ዓመት ለከንቲባነት በተወዳደሩበት ወቅት ለህዝብ የገቡትን ቃል መሰረት ያደረገ ቢሆንም በዋሽንግተንና በነጩ ቤተ መንግስት በኩል ፈጣንና እጅግ የጎረበጠ ምላሽ አስተናግዷል። ትራምፕ በማህበራዊ ገጻቸው ባወጡት መግለጫ ከንቲባ ማምዳኒን አጥብቀው የኮነኑ ሲሆን ኔታንያሁ በአሜሪካ መሬት ላይ በፍጹም አይታሰርም፣ እሱ አሁን እየታገለ ያለው የኢራንን እስላማዊ ሪፐብሊክ ነው፣ በአሁኑ ወቅት መታሰር ያለባቸው ሰዎች ካሉ ኢራንን ወደዚህ ወደማይታወቅ የጥፋትና የሞት አዙሪት የመሩት አካላት ብቻ ናቸው ሲሉ አቋማቸውን ገልጸዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው በከንቲባው መግለጫ ምንም አይነት ስጋት እንደሌላቸውና ወደ ኒውዮርክ የሚያደርጉትን ጉዞ እንደማያስተጓጉሉ ተናግረዋል። ይህ ክስተት አሜሪካ የዓለም አቀፉ የወንጀለኞች ፍርድ ቤት አባል ባልሆነችበትና የፍርድ ቤቱን ስልጣን በማትቀበልበት ሁኔታ ውስጥ በሀገሪቱ ትልቋ ከተማ ከንቲባና በነጩ ቤተ መንግስት መካከል የፈጠረው ከፍተኛ የፖለቲካና የህግ አስተሳሰብ ፍጥጫ እንደሆነ ይታመናል። በሌላ በኩል በአሜሪካና በኢራን መካከል የተቀሰቀሰው አውዳሚ ጦርነት አሜሪካውያንን ወደ ከፋ የሀዘንና የፖለቲካ ውጥረት ማቅ ውስጥ ከቷቸዋል። የነጩ ቤተ መንግስት ይፋ እንዳደረገው ፕሬዝዳንት ዶናልድ ትራምፕ በዴላሄር በሚገኘው የዶቨር አየር ሰፈር በአካል በመገኘት በኢራን ጦርነት ህይወታቸውን ያጡ የአራት አሜሪካውያን ወታደሮችን አስከሬን በክብር የመቀበል ስነ ስርዓት ላይ ተሳትፈዋል። በአሜሪካ ሰንደቅ ዓላማ በተሸፈኑ የሬሳ ሳጥኖች ውስጥ ሆነው ወደ ሀገራቸው የተመለሱት አራቱ ወታደሮች የወደቁበት ሁኔታ የመካከለኛው ምስራቁን ጦርነት አደገኛነት በግልጽ ያሳየ ነው። ይህ አሳዛኝ ክስተት የመጣው በዋይት ሃውስና በአሜሪካ ህዝብ መካከል በትራምፕ የጦርነት ውሳኔ ላይ ከፍተኛ ቅሬታና ቁጣ በነገሰበት ወቅት ነው። አሜሪካ በኢራን ላይ የከፈተችው ይህ ጦርነት እስካሁን ከአሜሪካ ግብር ከፋይ ህዝብ ካዝና 37.5 ቢሊዮን ዶላር በላይ አባክኗል። በተጨማሪም የ18 አሜሪካውያን ወታደሮችን ህይወት የቀጠፈ ሲሆን የ450 በላይ ወታደሮች ደግሞ ከባድና ቀላል
ቀላል አካላዊ ጉዳት አስተናግደዋል። ዋሽንግተንና በመላው አሜሪካ የሚገኙ ተቋሚዎችና የፖለቲካ ተንታኞች ትራምፕ አሜሪካን ወደ ሌላ ሊያልቅ የማይችል መካከለኛው ምስራቅ ጦርነት ረግረግ ውስጥ ያስገባት ነው ሲሉ በጽኑ ኮንነዋቸው ይገኛሉ። የአራቱ ወታደሮች አስከሬን በዶቨር አየር ሰፈር መድረስም የትራምፕን የውጭ ፖሊሲና የጦርነት አካሄድ በሀገር ውስጥ ፖለቲካ ላይ የበለጠ አደጋ ውስጥ የከተተው ሁነቶች ተከታታይ ውጤት ነው። በሌላ በኩል በዲፕሎማሲውና በዓለም አቀፉ የኢኮኖሚ ግንባር በአሜሪካና በኢራን መካከል ያለው እሰጥ አገባ እጅግ አደገኛ ምዕራፍ ላይ ደርሷል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በፊሊፒንስ ዋና ከተማ ማሊና በተካሄደው የደቡብ ምስራቅ እስያ ሀገራት ህብረት ጉባኤ ላይ ተገኝተው ለቀጠናው መሪዎች ባደረጉት ንግግር ኢራን በሆርሙዝ መተላለፊያ ላይ ያደረገች ያለውን እንቅስቃሴ የመላው ዓለምን ኢኮኖሚ አደጋ ላይ የሚጥል ነው ሲሉ ከባድ ማስጠንቀቂያን አስተላልፈዋል። ሚኒስቴር ማርኮ ሩቢዮ አጽንኦት ሰጥተው እንደተናገሩት ኢራን በሆርሙዝ መተላለፊያ በኩል በሚያልፉ ዓለም አቀፍ መርከቦች ላይ የ20 በመቶ ክፍያ ወይም ታሪፍ እጠይቃለሁ ማለቷና ዓለም አቀፉን የባህር መንገድ ለመቆጣጠር መሞከሯ ተቀባይነት የሌለው ተግባር ነው። በአንድ ቀጠና ውስጥ ያለ ሀገር መጥቶ ዓለም አቀፍ የውሃ መስመርን እቆጣጠራለሁ፣ ካልከፈላችሁ መርከቦቻችሁን እመታለሁ የሚልበት መጥፎ አሰራር ከተፈቀደ ይህ አደገኛ አካሄድ በሌሎች የዓለም ክፍሎችም እንዲደገም መንገድ ይከፍታል ብለዋል። ሩቢዮ አክለውም ኢራን በቀደሙት የሰላም ስምምነቶች ላይ የገባችውን ቃል አፍርሳለች ሲሉ የከሰሱ ሲሆን ዋሽንግተን ከቴህራን ጋር በድጋሜ ወደ ሰላም ድርድር የመመለስ ወይም የመደራደር ፍላጎት እንደሌላት በግልጽ ጠቁመዋል። ይህ በእንዲህ እንዳለ ከኢራን የኒውክሌር እንቅስቃሴ ጋር ተያይዞ አሜሪካ የምታቀርበውን ክስ የኢራን ውጭ ጉዳይ ሚኒስቴር አጥብቆ አስተባብሏል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በኤክስ ገጻቸው በወጡት መግለጫ አሜሪካ ኮላንግ ወይም ፒያክስ ማውንቴን በሚባለው ተራራ አካባቢ የኒውክሌር እንቅስቃሴ አለ በሚል የምታሰራጨው መረጃ ሙሉ በሙሉ የሐሰትና ለጥቃት መነሻ እንዲሆን የታቀደ የፈጠራ ምክንያት ነው ሲሉ ገልጸውታል። ኢራን ማንኛውም የኒውክሌር እንቅስቃሴዋን ለዓለም አቀፍ የኒውክሌር ኃይል ኤጀንሲ ያሳወቀች መሆኗን የተናገሩት ቃል አቀባዩ በኮላንግኩ ተራራ ምንም አይነት የኒውክሌር እንቅስቃሴ አለመኖሩን አስምረውበታል። አሜሪካ በኢራን ሰላማዊ የኒውክሌር ተቋም ላይ የምታደርገው ጥቃትና ዛቻ የነጻ ሀገራትን የሳይንስና ቴክኖሎጂ እድገት ከመጥላት የመነጨና የተባበሩት መንግስታት ድርጅትን ሕግ የሚጥስ ነው ሲሉ ኮንነዋል። የጂኦፖለቲካ ተንታኞች እንደሚሉት በኳታርና በፓኪስታን አደራዳሪነት ዲፕሎማሲያዊ መንገድ ለመፈለግ ጥረት ቢደረግም በዋሽንግተን በኩል ያለው ያለመተማመን ስሜትና የኢራን በባህር መስመሮች ላይ የምታደርገው ተጽዕኖ ቀጠናውን ወደ ከፋ የኢኮኖሚና ወታደራዊ ቀውስ እያመራው ይገኛል። ክቡራትና ክቡራን የዛሬውን አበቃን። ወቅታዊና እውነተኛ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫን አይርሱ። ሰላም ቆዩ። Wow.